ስንት አካል ነው? ግልጽ ነው አይደል? አንድ አካል ነው። በዚህ አካል ውስጥ ግን ሌላ ማንነት አለ። ኢየሱስ ሲናገር በዮሐንስ ወንጌል ምዕራፍ 16 ከቁጥር 28 ላይ ከአብ ወጥቼ መጥቻለሁና አለ። ወጥቼ መውጣት ምንን ነው የሚያመለክተው? መጀመሪያም አብና ወልድ ተነጣጥለው ያሉ ሁለት ማንነቶች ሁለት አካሎች እንዳይደሉ ያሳያል። ወጥቼ የሚለው ቃል ራሱ በጣም ወሳኝ ቃል ነው። በአብ ዘንድ ነበርኩ እያለ ነው። በመለኮት ዘንድ የነበረ ቃል ከመለኮት ወጣና ወደ ድንግል ማርያም ማኅፀን ውስጥ ገብቶ ስጋ ሆነ። ኢየሱስ ሲናገር ከአብ ወጥቼ መጣሁ አለ እንጂ ከማርያም ወጥቼ መጥቻለሁ አላለም። ምንጩ አብ ነው። ማርያም የ9 ወር ማደሪያው ናት። ቃል ስጋ ሲሆን በማርያም ማኅፀን ውስጥ ነው ፕሮሰሱ የተካሄደው። ምንጩ ግን ማን ነው? አብ ነው። በአብ ዘንድ የነበረ ቃል ከአብ ወጥቶ ስጋ ሆነ። መጀመሪያ አብና ወልድ የተለያዩ ማንነቶች የተለያዩ አካላት ቢሆኑ ኖሮ ይሄኛው ወደ ምድር የመጣ ከሆነ ምንድን ነው የሚለው? ከአብ ተለይቼ መጣሁ ወይ ደግሞ አብን ትቼው መጣሁ ይለን ነበር። ግን ይሄ ቃል የተባለው ማንነት ወይም ወልድ የተባለው ማንነት በአብ ውስጥ የነበረ በአንድ አካል ከአብ ጋር ተዋህዶ የነበረ የማይነጣጠሉ የማይገነጣጠሉ ማንነቶች ከሆኑ ይሄኛው ቃል ተለይቶ ሲመጣ ምን ይላል? ወጥቼ መጣሁ ሲል መጀመሪያም በአብ ዘንድ ነበር ማለት ነው። መለኮት ዘንድ የነበረ ቃል ከመለኮት መንጥቆ ወጣና ምን ሆነ? ስጋ ሆነ።